ሰላም ጤና ይስጥልን ውድ የቻናሌ ተከታዮች እንደምን አላችሁ? እንደምን ቆያችሁ? ዛሬ በስቲቨን አር ኮቬይ ስራ ላይ የተመሰረቱ ለግልና ለሙያዊ ስኬት የሚረዱ 7 ጠንካራ መርሆች ወይም ደግሞ ልማዶችን እንመለከታለን። የስቲቨን አር ኮቬይ መጽሐፍ በዓለም ዙሪያ በርካታ ሚሊዮን ኮፒዎች ተሽጠውለታል። እዚህ መጽሐፍ ላይ የተቀመጡ 7 ሀቢትስ ወይም ደግሞ ልማዶች ብሎ ያስቀመጣቸው መርሆች በዕለት ተዕለት ህይወታችን እንዲሁም ደግሞ በስራ ህይወታችን የበለጠ ስኬታማ እንድንሆን ያግዘናል በማለት እነዚህን 7 ልማዶች ይዤላችሁ መጥቻለሁ። በቀጥታ ወደ መጀመሪያው ልማድ እንግባ። የመጀመሪያው ልማድ ቢ ፕሮአክቲቭ ይለናል፣ ወይም ደግሞ ንቁ ሰው ሁን ይላል። ይህ ማለት ለህይወታችን ሙሉ ኃላፊነት መውሰድ አለብን ማለት ነው። ሌሎችን ወይም ውጫዊ ሁኔታዎችን ከመውቀስ ይልቅ ንቁ ሰዎች መቆጣጠር በሚችሏቸው ነገሮች ላይ ሙሉ ትኩረታቸውን ያደርጋሉ። ንቁ ሰዎች ምርጫዎቻቸው ውጤታቸውን እንደሚወስኑ አጥብቀው ይገነዘባሉ። ለምሳሌ ችግሮችን በአሉታዊ ወይም በመጥፎ መንገድ ከመቀበል ይልቅ ይህንን ችግር እንዴት ማሻሻል እችላለሁ ብለው ራሳቸውን ይጠይቃሉ። ንቁ መሆን የወደፊት ህይወትን በራስ እንድትመራ ኃይል ይሰጣል። ስለዚህ ፕሮአክቲቭ ሁን፣ ንቁ ሰው ሁን። ሁለተኛው ልማድ መጨረሻውን በአእምሮ ይዘህ ጀምር። ቢግን ዊዝ ዘ ኢንድ ኢን ማይንድ። ይህ ከመጀመር በፊት ወዴት መድረስ እንደምትፈልግ ግልጽ ራዕይ እንዲኖርህ ይጠይቃል። ጉዞ ለማድረግ እንደምታቅደው አድርገህ አስብ። በመጀመሪያ መድረሻን ማወቅ አለብህ ማለት ነው። ስኬታማ ሰዎች ግቦቻቸውን፣ እሴቶቻቸውን እና የህይወት ዓላማቸውን በግልጽ ይወስናሉ። ከዛም ተግባራቸውን ከነዛ ጋር ያጣጥማሉ። ይህ ልማድ ዓላማና አቅጣጫ ያለው ህይወት እንድትኖር ያበረታታል፣ ያግዛል። ስለዚህ ራዕይ ኑርህ ነው የሚለው። ስለዚህ መጨረሻውን በአእምሮ ይዘህ ጀምር። ቢግን ዊዝ ዘ ኢንድ ኢን ማይንድ። ሶስተኛው ልማድ ወይም ሀቢት መቅደም ያለባቸውን ነገሮች በቅድሚያ አድርግ። ይህ ልምድ አስቸኳይ የሚመስሉ ነገሮች ብቻ ሳይሆን በእውነት አስፈላጊ በሆኑ ጉዳዮች ላይ ቅድሚያ መስጠት እንዳለብህ ያስረዳል። ውጤታማ ሰዎች ለረጅም ጊዜ ግቦቻቸውና እሴቶች አስተዋጽኦ በሚያደርጉ ተግባራት ላይ ያተኩራሉ። ብዙዎቻችን በማይጠቅሙ በማይረቡ ነገሮች ጊዜያችን ስናጠፋ እንስተዋላለን። ስኬታማ የሆኑ ሰዎች ግን ለረጅም ጊዜ ግቦቻቸውና እሴቶቻቸው አስተዋጽኦ ከሚያደርጉ ነገሮች ላይ ያተኩራሉ። ስለዚህ ቅድሚያ መስጠት ላለብን ነገሮች ቅድሚያ ሰጠን ውጤታማ እንድንሆን ከፈለግን ምን ይፈልጋል? ተግሳጽና ጥሩ የጊዜ አስተዳደር ይጠይቃል። ምንም እንኳን አስቸኳይ ባይሆኑም አስፈላጊ ነገሮች መፈጸም መቻል አለብን ማለት ነው። ስለዚህ ቅድሚያ መሰጠት ላለባቸው ነገሮች ቅድሚያ እንስጥ፣ ወይም ደግሞ ፑት ፈርስት ቲንግስ ፈርስት ይለናል። አራተኛው ልማድ ሁሉም የሚያሸንፍበትን አስብ። ቲንክ ዊን ዊን። ይህ ሁሉም የሚጠቀሙበትን መፍትሄ መፈለግ ማለት ነው።
ከተወዳዳሪ አስተሳሰብ ይልቅ እጅግ ውጤታማ ሰዎች በትብብር ያምናሉ። የጋራ ጥቅምን በመፈለግ እምነትን ይገነባሉ፣ ጠንካራ ግንኙነቶችን ይፈጥራሉ። ይህ የራስን ስኬት በሌሎች ኪሳራ፣ በሌሎች ጉዳት ላይ ሳይሆን በአንድነት ስኬት መፍጠርን ይጠይቃል። ስለዚህ ሌላውን ጎድተህ፣ ሌላውን አሸማቀህ፣ ሌላውን አዋርደህ አንተ ስኬታማ የምትሆንበትን መንገድ ሳይሆን ሁለታችሁም ስኬታማ የምትሆንበትን መንገድ መፈለግ መቻል አለብህ። ደስተኛ ህይወት እንድትኖር ያደርግሃል። ስለዚህ ስቲቨን ኮቬ ምንድነው የሚለን? ቲንክ ዊን ዊን፣ ሁሉም የሚያሸንፍበትን መንገድ አስብ ነው የሚለው። አምስተኛው ልማድ መጀመሪያ ለመረዳት ሞክር፣ ከዛ ለማስረዳት ሞክር ይለናል። ሲክ ፈርስት ቱ አንደርስታንድ ዘን ቱ ቢ አንደርስቱድ። አብዛኛው ሰው ለመረዳት ሳይሆን ለመመለስ ብቻ ያዳምጣል። እርግጠኛ ነኝ ብዙዎቻችሁ አጋጥሟችሁ ሊሆን ይችላል። ብዙ ኃላፊዎች፣ ብዙ ባለስልጣናት የሚሰሟችሁ መልስ ለመስጠት ብቻ ነው። ነገር ግን ውጤታማ ግንኙነት የሚጀምረው በጥልቀትና በርህራሄ ከማዳመጥ ነው። ሌሎችን በእውነት ስትረዳ እምነትና ቅርርብ በመፍጠር መንገድ መመለስ ትችላለህ። ይህ ልምድ ግንኙነቶችን ለማሻሻል እና ግጭቶችን ለመፍታት እጅግ በጣም አስፈላጊ ነው። ስለዚህ ሁልጊዜ ለመረዳት እንሞክር፣ ከዛ ሰዎችን ለማስረዳት እንሞክር። ሲክ ፈርስት ቱ አንደርስታንድ ዘን ቱ ቢ አንደርስቱድ። ስድስተኛው መርህ ወይም ልማድ ሲነርጃይዝ ወይም ደግሞ በመተባበር ኃይል እንፍጠር። ከሌሎች ጋር በብቃት እንስራ፣ በትብብር እንስራ። የቡድን ስራ ከግለሰብ ስራ የተሻለ ውጤት ያመጣል። the whole is greater than the sum of its parts ይላል። ድር ቢያብር አንበሳ ያስር እንላለን። ስንተባበር የማንሰራው የማናሸንፈው ነገር የለም። ስለዚህ ልዩነቶችን በማክበር የተሻለ መፍትሄዎችን መፍጠር ይቻላል፣ መፍጠር እንችላለን። ሰዎች በትክክል አብረው ሲሰሩ ብቻቸውን ከሚያሳኩት በላይ ውጤት ሊያገኙ ይችላሉ። ስለዚህ ምን ማድረግ አለብን? በትብብር መስራት መቻል አለብን። የመጨረሻው ልማድ ራስን ያለማቋረጥ አድስ ይለናል። ሻርፕን ዘ ሳው። በአካል፣ በአእምሮ፣ በስሜት እና በመንፈስ ራስን ቀጣይነት ባለው መንገድ አድስ። ይህ ስፖርት መስራት ሊሆን ይችላል፣ አዳዲስ ክህሎቶችን መማር ሊሆን ይችላል፣ ማረፍና ጤናማ አስተሳሰብ መጠበቅን ሊያካትት ይችላል። ብዙዎቻችን የተቸነከረ ወይም ደግሞ የቀነጨረ እሳቤ አእምሮ ይዘን እንንቀሳቀሳለን። ለምን ነው የሚሆነው? ከራሳችን ስለማናድስ ማለት ነው። እና ይሄ በስቲቨን ኮቬ የተጻፈ በ7 ሃቢትስ ኦፍ ኢፌክቲቭ ፒፕል የተባለ መጽሐፍ ብታነቡት እጅግ ትጠቀሙበታላችሁ፣ እጅግ ታተርፉበታላችሁ። መልካም ንባብ እላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ እላለሁ። ታንክ ዩ ፎር ዋቺንግ